እውነቱን ለመናገር በጣም ከፍቶኛል፣ በጣም አዝኛለሁ። ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ። እንደምታውቁት በጸሎት ቲዩብ ከ4000 በላይ ሰብስክራይብ የነበረው ቻናሌ በትንሽ ስህተት ምክንያት ሪሙቭ ተደርጎብኛል። በጣም ነው የከፋኝ። እውነቱን በእውነት ማለት ነው አዝኛለሁ። ማለት ታውቁታላችሁ ዩቱበር የሆናችሁ ሰዎች ምን ያህል ልፋት እንዳለው ምን ያህል ውጣ ውረድ እንዳለው ከሰብስክራይብ እስከ ሰዓት ሁሉ ነገር ያለቀለት ነበረ። ያው በትንሽ ስህተት ምክንያት ባለማወቅ ከዩቱብ ተባርሬ ያለውኝ። እንግዲህ እናንተ እንደምታበረታቱኝ ተስፋ አደርጋለሁ። ግን በቃ እንቅልፌን ብዙ ነገሬን አጥቼበታለሁ። ግን ያው ትንሽ ስህተት የአንድ ቀን ስህተት እንደሚባለው ማለት ነው እና ባለማወቅ የሆነ ቪዲዮ አድርጌ ሰዓት ሁሉ ነገር ሞልቶ አፕላይ አድርጌ ነበረ። በይዞ አፕላዩ ላይ ደግሞ ፎቶ በተደጋጋሚ የሆነ እንትን ያልኩት ነበር። በስክሪን ከስት ስገባ በእሱ ምክንያት መልሶኝ ያንን ሳጠፋ ሰዓት አንስቶብኝ ድጋሚ ሰዓት እየሞላው ነበር። ሰዓት ለመብላት ደግሞ ታውቁታላችሁ ስደት ላይ አረብ ቤት ሆኖ ምን ያህል ከባድ እንደሆነ። ግን እሱም እንደዛ ሆኖ እያለ በስክሪን ከስት እየገባው የሆነ ቪዲዮ ፌስቡክ ላይ ስክሎር እያረኩኝ ሳንሸራትት ያልታሰበ ፎቶ ገብቶ ቀጥቶኛል ማለት ነው። ቅጣቱ ለሁለተኛ ጊዜ ስለሆነ አሁን አመልክቻለሁ፣ ግን ምንም የመመለስ ተስፋ ያለው አይመስለኝም። ዝም ነው ያሉት እስካሁን ማለት ነው። ከባድ ሕግ ጥሰት ነው ያደረግሽው ምናምን ተብያለሁ። እና ውዶቼ እንደምታበረታቱኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተስፋ አደርጋለሁ። ድካሙን ታውቁታላችሁ እና ከባድ ነው። ይሄ ነው ለማለት ራሱ በይዘው ገባ ገባ እያላችሁ ቡና እየጠጣችሁ እስኪ ለእኔም እንደው እንደ ሀሳብ ብቻ እኔ እንጃ ከባድ ነው። በእርግጥ ግን ተስፋ አልቆርጥም። እኔ ከስራ ጋር የምሰራውም ስራ ስለሆነ ግን በቃ ብዙ እንቅልፌን አጥቼበታለሁ። ብዙ አስባችሁታል? ጫፍ ላይ ደርሶ ፍሬውን ልትበሉ ስትሉ እንደዚህ መሆን ማለት በጣም ነው የሚከብደው። በእውነት በጣም ነው የሚከብደው። እኔ በጣም ከፍቶኛል። በዛ ደግሞ በበዓል ሰሞን እስኪያስቡት እኔ በዓል እዚህ ከቤተሰብ ተለይቶ መዋሉ አለ ምናምን እሱን እያሰብኩ እንደገና የለፋውበት እንደዚህ ሲሆንብኝ በጣም ነው የከፋኝ ማለት ነው። ሰብስክራይብ እያደረጋችሁ አበረታቱኝ። እንደ አዲስ ሀ ብሎ መጀመር ትንሽ ይከብዳል። ቢከብድም ግን እንሞክረዋለን። የታገሰ ምንድን ነው ይባል የለ። ስለዚህ ሳይለፋ ሲጀመር የሚሆን ነገር የለም። ዩቱብ ባይዘው አንዳንድ ሰዎች እንደዚህ እንትን ሲባል ቀላል ይመስላችኋል። በጣም ከባድ ነው። እኔ ራሱ በፊት እንደዚህ አይመስለኝም ነበረ። ቀላል ነገር ነበር አድርጌ የምስለው፣ ግን በጣም ከባድና አድካሚ ነገር ቢኖር ዩቱብ ስራ ነው። እስኪ እንግዲህ እንደምታበረታቱኝ ተስፋ አደርጋለሁ። ውዶች ማሮቼ አመሰግናለሁ። አለንልሽ እንደምትሉኝ እንግዲህ ተስፋ አደርጋለሁኝ። ሰላማችሁ ብዝት ይበልኝ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቡና እየጠጣችሁ እየገባችሁ አበረታቱኝ እላችኋለሁኝ። አዝኛለሁ። ሀዘን ላይ ነኝ ጋይስ፣ ግን የምሬን ነው ማለት ነው። ውስጤ እንትን እያለ የምስቀው ነገር አለ። ቡና ጠጡ፣ ቡናችን ደርሷል። ቡና እየተቀዳ ነው። በስማም የዶሮ አይን የመሰለ ቡና ነው ደግሞ ቡና። ስማ ሙያ እኮ አለ። ሙያሽ ይነገርልሽ ነው ይዘርዘርልሽ። እና ውዶች የበዓልን ቡና እየጠጣችሁ አበረታቱኝ እላችኋለሁኝ። ሰላማችሁ ይብዛልኝ። በድጋሚ ሰብስክራይቡ እንዳትረሱ። ሰብስክራይብ እያደረጋችሁ ዛሬ 100 መግባት ትፈልጋለህ። ከዛ እንግዲህ እስኪ እንደ አዲስ ማለት ከባድ ነው፣ ግን ይሁን ለከይር ነው። አንዳንዴ ስህተት ውድቀት አግኝቶ ማጣት ሲኖር ጠንካራ ያደርጋል ይባላል። ግን ምንም ፈተና ሳታዩ ዝም ብላችሁ ሁሉ ነገር አልጋ ባልጋ ሆኖላችሁ ከኖራችሁ ነው የሚከብደው እንጂ እንደዚህ አይነት ነገር ማለት ያጠነክራልና እኔም በአዲስ ኢነርጂ መጥቼላችኋለሁ። የምን ወደኋላ ነው እያልኩ ነው።
ያዙ ያዝ ያዝ እያደረጋችሁ እሺ ውዶች ቡና በሉ እንግዲህ ላይክ ሼር ሰብስክራይብ እንዳይረሳ እንዳትረሱ